የዕርገት በዓል ለምን እንደሚከበር ያውቃሉ? ዕርገት የሚለው ቃል አርገ ከሚለው ግስ የተገኘ ሲሆን ትርጉሙም ከፍ ከፍ ማለት፣ ወደ ላይ ማውጣት፣ ማድረግ ማለት ነው። በዓለ ዕርገት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም የነበረውን የማዳን ስራ ጨርሶ በቀደመ ክብሩ ከአብ ቀኝ መቀመጡን የምናከብርበት በዓል ነው። በዋነኝነት ግን የማዳኑ ስራ የመፈጸሙ የአሸናፊነቱ የነፍሳችን ዕርገት ምልክት ነው። ከሁሉ በላይ ደግሞ የዳግም ምጽአቱ ምልክት ነው። በልደቱና በትንሣኤው ተገኝተው ለሰው ልጆች መልካም ዜና ያበሰሩት መላእክት በዕርገቱም ተገኝተው ስለ ዳግም ምጽአቱ አሳስበዋቸዋል። ቅዱስ ሉቃስ ይህንን ሲገልጽ እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ክርስቶስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው ብሏል። ቅዱስ ዮሐንስም እንደተናገረ እሱ ዳግም ሲመጣ ሐዋርያቱ ብቻ አይደል የወጉትም ጭምር ያዩታል። የጌታችን ዕርገት በመርቀቅ ሳይሆን ቀስ በቀስ ሐዋርያት እያዩት በርቀት ወይም በመራቅ ነው። ቅዱስ ሉቃስ በወንጌሉ ይህንንም ከተናገረ በኋላ እርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው በማለት ገልጾታል። ይህም የሚያመለክተው የሚታይና የሚዳሰስ ስጋውን ይዞት እንዳረገ ነው። ሊቁ ቅዱስ ዮሐንስ አፈወርቅም በቅዳሴው በዚያች ስጋ በመለኮት ኃይል ወደ ሰማይ ወደ ቀድሞ አኗኗሩ አረገ ያለው ይህን ለማመልከት ነው። የአምላካችን የእግዚአብሔር ቸርነት አይለየን።